ለእግዚአብሔር ለዛብጽሐን እስከዛቲ ሰዓት ወደደንና ባከበረን በልዑል እግዚአብሔር ፍጹም ሰላም በሀገር ውስጥም በዓለምም ለምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በእግዚአብሔር ሰላም ላችኋለሁ። ዛሬ እንደ አምላካችን መልካም ፈቃድ የምንማማረው ስለ ክህነት ይሆናል። ምዕራፍ 2 እንግዲህ ክህነት የጀመረው ራሱ አዳም እንደሆነም ስለምናገኘው ሁላችንንም በዚህ ትምህርት የሚያስተምረን አምላካችን እግዚአብሔር የሚያስተምረን መንፈስ ቅዱስ መሆኑን አውቀን እንድንከታተልና እንድንማር ለኔ ተናጋሪ ርቱዕ አንደበትን ለእናንተ ለልጆቹ ሰሚ እዝነ ልቦናን ሰጥቶ እንዳያስተምረንና እንዲመክረን የአምላካችን የእግዚአብሔር ፈቃድ ይሆንልን። በምዕራፍ 2 ክህነት ክብረ ክህነት የተጀመረው በራሱ በአባታችን በአዳም ነው። እንግዲህ የመጀመሪያ ሰው መሆኑ አዳም እንደሆነም ስለሚታወቅ አዳም እግዚአብሔር ሲፈጥረውም ስሙ ለመቀደስ ክብሩን ለመውረስ ስለሆነ ካህን አድርጎ እግዚአብሔር ሾመው። ወዳጆቼ ከዚህ የምንማማረው የክህነት ባለቤት አዳም ከሆነ በዚህ ዓለም ያለነው እኛም በዚህ በክህነት ዓለም ላሉ አባቶቻችንም የሾመው እግዚአብሔር ነው ማለት ነው። እንግዲህ እግዚአብሔር አምላክ አዳምን በልጅነት አክብሮ ነቢይ ካህን አድርጎ ሹሞ በኦሪት በወንጌል ስርዓት እስኪወሰን ከአዳም ጀምሮ እስከ ሙሴ የነበሩ አበው በረከተ አበው ከእግዚአብሔር እየተሾሙ ትንቢተ ክህነት ከቅዱስ መንፈስ እየተቀበሉ እየተሾሙ በነቢይነታቸው ያለፈውን የሚመጣውን ሲገልጡ ሲያስተምሩ በክህነታቸው መስዋዕት ሲያቀርቡ በጸሎታቸው አምላካቸውን ሲጠሩና ቃል በቃልም ሲነጋገሩ ኑረዋል። ወዳጆቼ ከዚህ የምናየው እግዚአብሔር አምላክ አዳምን ከፈጠረውና ወደዚህ ዓለም ካመጣው ጀምሮ ክህነት ሰጥቶ ኃጢአትን በደልን በሰው ላይ ያለውን እየፋቀ ሰዎችና እግዚአብሔርን የሚታረቁበትንና ሰዎችና እግዚአብሔርን የሚገናኙበትን መልካም ስራ እየሰራ እንደነበረ እንግዲህ በዚህ አይተናል። ታዲያ አዳም ከገነት ወጣ ጊዜ በማግስቱ በሰራው ኃጢአት ተጸጽቶ እያለቀሰና እያዘነ ቸርነቱ ምሕረቱ የባህሪ በሆነው አምላክ ምሕረት ለመጠየቅ መስዋዕት አቅርቧል። መስዋዕት እግዚአብሔር አስፈላጊ ነው። ሰውና እግዚአብሔር የሚገናኘው በመስዋዕት ነው። ስጋውን ቆርሶ ደሙን አፍስሶ እኛን ከኃጢአት ከበደል ነፃ ያደረገ እግዚአብሔር ነውና ይህንን መስዋዕት እግዚአብሔር ወደ እሱ ማቅረብ ኃጢአት በደል የሚደመሰሰው እኛ በምናቀርበው መስዋዕት ነው። ወዳጆቼ በዚህ ዓለም ሰው ሆኖ ኃጢአት የማይሰራ እንጨት ሆኖ የማይጤስ የለምና ሰው ሆኖም ደግሞ በደል ኃጢአት ሳይሰራ የሚኖር ማንም የለም። ነገር ግን ለኃጢአቱ ለበደሉ ማጥፊያው ንስሐ ነው። ለኃጢአቱ ለበደሉ ማጥፊያ ጸሎት ነው። ለኃጢአቱ ለበደሉ ማጥፊያ እንዲሁ መስዋዕት እግዚአብሔር ነውና ሁላችንንም ኃጢአት ስንሰራ በደል ስንሰራ እግዚአብሔርን ይቅርታ የምንጠይቀው አንዱ በጾም ነው፣ ሌላው በጸሎት ነው፣ ሌላው በስግደት ነው፣ ሌላውም በንስሐ ነው። ሌላው ደግሞ እንዲሁ መስዋዕት እግዚአብሔርን በማቅረብ የተራቡን በማብላት የተጠሙን በማጠጣት የታረዙን በማልበስ ከኛ በታች የሆኑትን በመርዳት እግዚአብሔርን ይቅርታ የሚያስጠይቀው አንዱ ትልቁ መሰረታዊ ነገር ይሄ ስለሆነ ሁላችንንም በእንደዚህ አይነት እግዚአብሔርን ይቅርታ ልንጠይቀው ያስፈልጋል ማለት ነው። እንግዲህ እኛ የምንማረው ከአባታችን ከአዳም ስለሆነ አዳም ኃጢአት ስለሰራ በደል ስለሰራ ለኃጢአቱ ማስተስሪያ የሆነው ዘንድ መስዋዕት እግዚአብሔርን ያቀረበው ምን አለ? ወአጠነ አዳም ስለ ትንሣኤ ፀሐይ ወከርቤ ወሚያ ወሰሊክ መጽሐፈ ኩፋሌ ምዕራፍ 5 ቁጥር 1 እስከ 5 ላይ እናገኛለን። ካህን መባል በኦሪት ከመገለጹ በፊት የወልደ እግዚአብሔር ምሳሌ የወንጌል ሥርዓት ቁርባን መምህርና ሰባኪ የብፁዓን ሐዋርያት መሪና ፊት አውራሪ ሆኖ በቀራንዮ ሲያገለግል ታላቁ ካህን ሊቀ ካህናት ኢየሱስ ክርስቶስ ከመምጣቱና
ለመስዋዕት ከመቆሙ በፊት ቤተ መቅደሱን ሲጠብቅ ንዋየ ቅድሳትን፣ ጾምን፣ ጸሎትን፣ ተበይቶን፣ ድንግልናን፣ ከወይነ ሰማዕትን ሲያዘጋጅ በእግዚአብሔር ተመርጦ የተሾመና የተላከው ታላቁ ካህን አባታችን መልከ ጼዴቅ ነው። እንግዲህ በመጽሐፈ ዘፍጥረት ምዕራፍ 14 ቁጥር 18 እስከ 23 ላይ ብናነብ ይህን እናገኛለን። ሌላው በመዝሙረ ዳዊት 109 ቁጥር 14 ላይ ይህም እዛው ላይ እናገኘዋለን። ታላቁ ካህን መልከ ጼዴቅ የወልደ እግዚአብሔር ምሳሌ እንደመሆኑ መጠን ሌዋውያን ካህናት የማይተካከሉትና የማይወዳደሩት ማዕረገ ክብሩ ምጡቅ ሚስጥረ ክህነቱ ረቂቅ ለሆነ የሌዋውያን አባት አብርሃም ሌዊ ገና በወገቡ ሳለ በረከተ ገጽ እጅ መንሻ አቀረበለት፣ አስራት አወጣለት። መልከ ጼዴቅም ህብስተ አኮቴቱን ጽዋ በረከትን ባርኮ ቀድሶ በመስጠት አብርሃምን ባረከው ይላል ዘፍጥረት ምዕራፍ 7 ቁጥር 1 እስከ 14። አባታችን አዳም ይህንን መስዋዕተ እግዚአብሔር እንዳቀረበ ከአባቱ ከአዳም የተማረው እንዲሁም መልከ ጼዴቅ ካህኑ ተቀባይ ነውና የአብርሃምን አኮቴት የአብርሃምን ምጽዋት የአብርሃምን መስዋዕት ተቀብሎ ወደ እግዚአብሔር አሳርጎለታል። እኛ የአባቶቻችን ልጆች ነንና ተቀበለን የነዚህ ቅዱሳን በረከት በእኛ ላይ ያደረ እኛም የነሱ ስራ ሰርተን ለመንግስቱ ለክብሩ እንድንበቃ የአበው በረከታቸው ረድኤታቸው ለዘላለም በእኛ ላይ ጸንቶ ይኑር። ሙሴ ለአሮን ለአልዓዛር ጌታ ኢየሱስ ክርስቶስ ለሐዋርያት ከመስጠቱ በፊት ክህነት በመምህራን ቡራኬ ከመንፈስ ቅዱስ ለማግኘት ለመሾም መሰረቱና የመጀመሪያው መልከ ጼዴቅ አብርሃምን የባረከበት አብርሃም ከመልከ ጼዴቅ የተባረከበት የቡሩክ ሰዓት ነው። ሉቃስ ምዕራፍ 24 ቁጥር 50፣ የዮሐንስ ወንጌል ምዕራፍ 20 ቁጥር 21 እንዲሁም ዘሌዋውያን ምዕራፍ 21 ቁጥር 10 እስከ 12። ክህነት በዘመነ ኦሪት ለሌዊ ነገድ ከተሰጠ በኋላ ሲወርድ ሲዋረድ እስከ ክርስቶስ ደርሷል። ታላቁ ሊቅ ካህናት ኢየሱስ ክርስቶስ እንደ ብሉይ ኪዳን ካህናተ መስዋዕት እንስሳን ሳይሆን መስዋዕተ ደሙን ይዞ ራሱ ሰዋይ ሆኖ ወደ ቤተ መቅደስ ገብቷል። ዛይረገ ላቁርሶ ዕጣነ መስዋዕተ ስሙረ እንዲል በገሮም ሐዋርያት እንዲላኩ በአንብሮተ እድ በንፋት ሾሟቸዋል። የዮሐንስ ወንጌል ምዕራፍ 20 ቁጥር 23፣ የሉቃስ ወንጌል ምዕራፍ 24 ቁጥር 50። ሐዋርያትም ለተከታዮቻቸው በአንብሮተ እድና በንፋት እያስተላለፉ እስከ ዛሬ ደርሷል። የሐዋርያት ሥራ ምዕራፍ 6 ቁጥር 1 እስከ 9፣ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 እስከ 4 እንዲሁም ሁለተኛ ጢሞቴዎስ 1:6 ቲቶ 1:5 እስከ ምጽአት ድረስ እንዲሁ እየተሰጠ ይቀጥላል። ወገኖቼ ሁላችንንም ይህንን ዛሬ ያየነው ስለ መስዋዕተ እግዚአብሔር ነው። አጠር ባለ መልኩ ለኛ በሚገባንና አባቶቻችን የከበሩበትን አባቶቻችን የጸደቁበትን አባቶቻችን ይቅርታ ያገኙበትን መስዋዕት በማቅረብ ነውና በጸሎት ነውና በጾም ነውና በፍቅር ነውና በትህትና ነውና በአንድነት ሆነው እግዚአብሔርን በማምለክ ነውና እኛም የነዚህ ቅዱሳን አባቶቻችን ተከታዮች ሆነን እነሱ ያገኙትን በረከት እነሱ ያገኙትን ጽድቅ እነሱ ያገኙትን ዝና እነሱን ያገኙትን የመንግስተ ሰማያት መክፈቻ ቁልፍ እኛም ጋራ እንዲኖር አምላካችን እግዚአብሔር ይፍቀድልን። ይህንን ዛሬ ይህንን ያህል ከተማርን ቀጣይ ደግሞ ሚስጥረ ክህነት የሚለውን የምንማማር ይሆናል። ለዛሬ በዚህ ይበቃናል። ያስተማረን የመከረን ልዑል እግዚአብሔር አምላካችን ዛሬም ዘወትርም ለዘላለም እስከ ዘላለም ድረስ ስሙ የከበረ ይሁንልን። ይቆየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።